አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ በጧቱ ተንስቼ ወደ መጅሊስ ቤት መጥቻለሁኝ። ሀባይ ይቅናሽ በሉኝ። ሰው ደውሎ መጅሊስ ልንገዛሽ ከገርባ እየመጣን ነው፣ በአየር ላይ ያለሽን መጅሊስ አዘጋጂ ተብያለሁኝ ማለት ነው። በቀጠሮ ሳይሆን ያለሽን መጅሊስ አዘጋጂ ተብያለሁኝ። ይቅናሽ በሉኝ፣ ይቅናሽ በሉኝ፣ ዱአ አድርጉ። እችን ከሸጥኩኝ ዶቼ ይቅናሽ በሉኝ ብዬ እንዳላችሁ ይቀንቶኛል። ወደ ገርባ ሊጭኑ ነው መኪናቸውን አቁሙ። ናችን የመሰለኝ መጅሊስ ገርባ ከተማ ልትገባ ነው እንግዲህ እና እንደዚህ ፏፏ ነው። ሀቂቀተን ቀንቶኛል ሀባይ ቀንቶኝ ሽጫታለሁኝ ማለት ነው። 6 ሜትር እና 3 በ3 በነገራችን ላይ የኔ መጅሊሴን ፈርሼ ካዩት ማለት ነው አያልፉኝም እና አልሐምዱሊላህ ረብል ዓለሚን ጥሩ እቃ ስለማቀርብም ደስተኛ ነኝ። በቃይም ደግሞ ዘና ብዬ ነው የምሸጠው። ለማንኛውም አብራችሁኝ ሆነ ኦስሚሽ ከመጅሊስ ቤት ደግሞ ወደዚህ መጣን። ምንድን ነው የሚስለው? ያው ባሌ ደግሞ ሽንኩርት ተራ ገብቷል። አያችሁ ሁለገብ ነው ባሌ አለ እንደ መሐመድ ዘይን ነይ ውጪ ታፈንሽ እናትሽ እንዳታይሽ ነይ ውጪ በመጣር ለጋግረው ነይ ውጪ አንቺ ነይ የእናቷ ሚዜ ነይ ውጪ ትቃጣያለሽ። ሀያ ቶሎ ፈጠን እና ሀባይብ እንደዚህ እንግዲህ ጎመን ዘር አድርጌበታለሁ። እሺ አሁን በመጣል እንጋግራለን ማለት ነው። ደግሞ ዛሬ ባሌ ምሳ ሰው ጠርቷል፣ ፊጥራ ሰው ጠርቷል። ቤቴ እንግዲህ ሁሌ ድግስ ነው። ትናንትና ቤት ነበርኩ ያስፈጠርኩት። ዛሬ ደግሞ እንግዲህ ቤት ጓደኞቼን ፊጥራ አንተ ቤት ነኝ ብሎኛል። ቤት እጄ ደግሞ ሰራለሁኝ። እስኪ ተከተሉኝ ብቻ ግን እስከ ማታ ድረስ ዛሬ ቤቴን ፏፏ አድርጌ እንግዲህ ታዩታላችሁ ማለት ነው። ኢንሻአላህ ደግሞ በቤታችን ፊጥራ ረመዳን ደስ ይላል። በቃ እንደዚህ መዘያየር አለ። እሺ ውዶች እንግዲህ ቀጥታ ወደ ምግብ ቤት ከገባን በኋላ እስማኤል የተበለሻሹ እቃዎችን እያየ ይሄ ለምን እንደዚህ ሆነ፣ ይሄ ለምን እንደዚህ ሆነ እያለ ነው። እኔ ደግሞ ወደ ተለመደው ስራዬ እንግዲህ ወደ ጥግረራ ገባሁኝ፣ ወደ ቂጣ መጋገር። ነግሬያቸዋለሁ ከዚህ በፊት ያው ለሳምቡሳ ባለሙያ ቂጣ ባለመጋገር ነው የተስማማ ነው። እኔ ጋግርላለሁ ብየዋለሁ ማለት ነው። ከዛ ዛሬ ፊጥራ ሰው ቤት ያለኝ አላልኳችሁ? ዛሬ ገና እኔ በነገራችን ላይ ብዙ ጊዜ ነው የምለው እንደው እህት ይኖራችሁ ምንም ነገር አይኖራችሁ እህት ይኖራችሁ። እሺ ወዶቼ እና የሌላችሁም ልጆች አላህ ይወፍቃችሁ። እህት የሌላችሁ ደግሞ ቶሎ ብላችሁ ሴት ልጅ ወልዳችሁ ማሳደግ ነው ያለባችሁና እቤቴ ስገባ ቤቱ ተፈራርሾ በቃ ዝም ብዬ ነው በስልክ ደውዬ እንደዚህ እስማኤል ጓደኞች ይመጣሉ ፏፏ አድርጉት አልኳቸው። እቺ እህቴ ነች፣ ታናሽ እህቴ ነች እና እኔ ጋር ነው የምትኖረው። ከዛ በዚሁ አጋጣሚ አንሺን ጠርታታለች ደውላ ነይ ስራ አገዢ ብላ ማለት ነው። እንደዚህ እኔ በምፈልገው አይነት ሱፍራ ያቀረቡልኝ፣ እኔ የምፈልገውን አይነት ምግብ ነው ይሰሩልኝና በጣም ደስ ብሎኛል እላችኋለሁኝ ሀባይብ። እንደዚህ በቃ እኔ አሁን እህቶቼ ማለት ነው ወላሂ ከምነግራችሁ በላይ እናት በቃ እናት ማለት ናቸው የኔ እህቶች ማለት። ለምን በቃ እንደዚህ ከቤት ወጥቼ ምንም አይነት ድግስ ቢኖረኝ እቤት ተመልሼ አፍራለሁኝ፣ እሸማቀቃለሁኝ ብዬ የምለው ነገር የለም። እንደዚህ ተጫጭሶ እንግዲህ ፏፏ ብሏል እላችኋለሁኝ ወዶቼ። በጣም ነው ደስ ያለኝ። በቃ ያንን ቀርጻለሁ፣ ያንን ሌላ ቤት ሁሉ ነው ይመስለኝ። እና ነገራችን ላይ እነዚህ ቤቢዎች ድምቀት አይሰጡም። የረመዳን ደግሞ ከነት ራሳቸው 500 ብር ነው የሚሸጡት። ዋጋቸውን በጣም አሪፍ ነው። እና ቤት ስትገቡ በቃ እነሱን ይሄ የረመዳን ድምላይቱን የጨረቃው ምናምን ስታዩ የሆነ የረመዳን ድባብ ነው የሚሰማችሁ። እና ፊጥራ የተጠሩት እንግዳዎቻችን መጡ። እኛ እያፈጠርን ነበር። ያው እነሱ ወንዶች ስለሆኑ ሰግደው ነው የሚገቡት። ሴቶች ቢሆኑ ቀደም ብለው ነው የሚመጡት። እና እኛ እንደዚህ እያፈጣጠርን እንግዲህ መጡ ማለት ነው። እነሱን ደግሞ ተቀብለን እህቶቼ ባዘጋጁልኝ ደስ ብሎኝ አሳልፋለሁኝ ማለት ነው። እንግዲህ ወንዶች ስለሆኑ ምናልባት እነሱ ጋር ምናምን ያለውን ሁኔታ ላልቀርጽላችሁ እችላለሁኝ። እና ግን በጣም ነው ደስ ያለኝ። በቃ እዛ ገባለሁ እዛ ወጣለሁ። እኔ ቤት ሁሉ አልመሰለኝም እና እንደዚህ አልጠበቅኩም። ብቻ አላህ ሀያታቸውን ያርዝምልኝ፣ በሰርጋቸው ልልፋ። እና መጡ እንግዳዎቻችን። መቅሪብ ተሰግዷል። በጣም ርቧቸው ነበረ። አንዱ እኔ ገና ሶላትም አልሰገርኩም አልፎኛል፣ መንገድ ላይ ሁኛለ። ወደ ውስጥ ገባ ሊሰግድ ካፈጠሩ በኋላ የእነሱን ትርፍራፊ አምጥቶ የሚያፈጥር ከፋችሁ ሴቶችዬ ሁሌም ማለት ነው። እስኪ ሰላም በሉ፣ እስኪ አስተዋውቂ ራስሽን። ወይዘሪት አይሻ
እኔ ምግብ ላይ ሲሆን ማውራት አልወድም እኮ ሰላም እስኪ ገምቱ እሷስ ማን ነች? እኔ ሰዓዳ ሁሴን እባላለሁ። የሀዊና የአንሺ እህት ነው። ዝም በይ ቀለሽ ወላሂ ነው ታሳዘነችኝ ምናምን ሲሉ ስለነበር ኮመንት ላይ አብባ ነው አይደለችም። ያው ትናንት በጣም አርጎኝ ነበር። ሰላም ባያቸው እስኪ እንዴት ናችሁ? እሷ አይናፋር ናት። ታሪያለሽ እንዴ? አይናፋር ናት። አይናውጣ ናት። አይናውጣ አንቺ ያው የት ስለሆንኩ ነው መካከለኛ። እኔ ምስኪኗ ስኪን ስኪን እያለች ነው። ይባላል እዚህ ጋር ሰማና ሆምባፔ እና ውዶቼ ምንም አይኑራችሁ እህት ይኑራችሁ። እሺ እንደዚህ እንግዲህ ፏፏ አድርገው ጠበቁኝ። በጣም ወዶኝ ነው ደግሞ ዛሬ ሰሩልኝ። ይሄንን የጁስ አሰራር ከፈለጋችሁ ነግራችኋለሁ። የሀባብ ተቆራርጦ ነው ውስጡ ብቻ ነው። ከመቸሽ ሩዝ በሰላጣ በጣም ነው የምወጂው እያለች ነው እህቴ። አዎ በጣም ነው የምወደው። እና ቁጭ ብላ ማከስት ላይ መንገፋለ እንዴት አያችሁ? ቤተሰቦችም ካልሆናችሁ ቤተሰብ ሁኗት። ሁኑ ቤተሰብ። ሳሎን ቤት ቶሎ በልቼ ልመለስ። እንግዳ እየጠበቀኝ ነው። ቡናችን እንጠጣለን አብረን። ሁለት ሰራተኛ ልበላችሁ ረህመት ዝም በሉ። እዚህ ውስጥ እየተሰማ ነው ካልኩኝማ አይውልኝም። ሶስት አይደለም ሶስት ሰራተኛ ያስኩኝ። አልሐምዱሊላህ ልበል ልጀምር። ያው ስራ እኮ ነው። ረህመትንም እኮ ያውቋታል። በረህመት እሺ እቺ የቤት ስራውን ትሰራለች፣ ወጥ ምናምን። እነዚህ ሁለቱ ልጆችን ይይዛሉ። እና እንደዚህ በልተው ኢሻ ሶላታቸው ወጥተዋል። እህቶችን አያችሁ ምን ልቀርጽ ምን ልበል ቪዲዮ ላይ እያልኳቸው መቀረጻቸውን አያውቁም። እና ብቻ ዘና እያልኩ አፈጠርኩኝ። እስኪ ቡናችንን ደግሞ ዱአ ሀሲድ መቀኛችን ገዳል ይግባ። mana kana mana wafaqa mana jaalala rabbi haa godhu mana fayyaa mana rizqii mana muhabbaa bismillah bara baranaa kanammoo yaa rabbal alamin soorata keenya qabama yaa rabbal alamin ramadaanii keenya nurraa qeebalama nama najaa itti edin najaa nu baas yaa rabbal alamin bara kana namarraa taxaqqamne deemu rabbi haa godhu barri dhufee nun dhabin nun naxxalin yaa rabbal alamin harki keessa fiidhe yaa rabbal alamin guutumte harkumtee jira alhamdulillah inni beeksabii keenya wajjin dasitanaa jiran يا رب العالمين نحن نقول هذا مكاناتنا بدل الواحد آمين 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 زيري ለማንኛውም እንደዚህ ደስ ብሎን ቡናችንን መጠጣት ጀመርን። ዛሬ ከመደሰት የተነሳ ማለት ነው 2 ሲኒ ነው ቀድቼ የሰጠዋል አንሺና በጣም እየሳቁብኝ ነበረ። ለማንኛውም ቪዲዮ ይሄን ይመስላል ዛሬ። ኢንሻአላህ ነገ በአዲስ ቪዲዮ እንገናኛለን። ባይ እኛ በዱዓ ያረገ 2 ሲኒ ነው የሚጠጣው።
መቀረጻቸውን አያውቁም። ታውቃላችሁ ምን ልበል ልቀርጽ ነው ቪዲዮና ምኖቼ ናቸው እያልኩ ላስተዋውቅ እያልኳቸው ነበርና በጣም ነው ያሳቁኝ። እና ውዶቼ እህቶቼ እንደዚህ እያዛኳቸው ዱዓ አደረጉልኝ። ታናናሾቼ ናቸውና አልሐምዱሊላ ብቻ ድምጻቸው ሳልቀይር ነው ማስገባ